የ2026 ማሊያዎች ምን ይመስሉ ነበር? እንግዲህ በዚህ ቪዲዮ በዚህ ስኬል መሰረት እነዚህ ማሊያዎች ከታች ጀምረን እስከ ፋያ ወይም የመጀመሪያው ደረጃ በጣም ምርጥ የምናላቸው ማሊያዎች ሬት እናደርጋለን። ይህን እንግዲህ ሬት ስኬል ወይም ሬት የምናደርግባቸው አንደኛው ምክንያቶች አለባበስ ላይ ያምራሉ ወይ፣ ከሌላ ልብስ ከጂንስ ከቱታዎች ጋር ቢለባበሱ ምን ይመስላሉ፣ ሌላ ደግሞ ከዛ ሀገር ባህል ጋር ምን ያገናኘዋል። በሶስተኝነት ደግሞ እነዚህ ብራንዶች ወይም አዲዳስ እና ናይክ ወይም የተለያዩ ፑማ ይሆናል እነዚህ ብራንዶች ምን ያህል እነዚህን ማሊያዎች ቀይረውታል ከዚህ በፊት ከነበሩት ጋር የሚለውን ስኬል በመጠቀም ነው። እንግዲህ የመጀመሪያው ማሊያችን እንግዲህ የሚሆነው የአርጀንቲና አዌ ኪት ሲሆን እዚህ ጋር እንደምትመለከቱት እንግዲህ ይሄ ማሊያ በጣም የሚያምር ማሊያ ነው። ኔቪ ብሉ ወይም ዳርክ ብሉ እና ላይት ብሉ ሚክስቸር ያለው የአዲዳስ ምርጥ ማሊያ ነው። እንግዲህ ይሄ ማሊያ ደግሞ በተጨማሪነት ከሌላ ልብሶች ጋር ቢለበስ በጣም የሚያምር ልብስ ይመስለኛል። ከዛም በተጨማሪ ደግሞ ለአርጀንቲና 3 ኮከብ ያለው ማሊያ ሲሆን አሁን ላይ እንግዲህ ያለ ሊያደርጉት ይችላሉ ቪዲዮና ጋና ሲኖ እና ይሄ ማሊያ ደግሞ በእኛ ስኬል መሰረትነት በጣም ሱፐርብ እና የቻምፒዮንነትም ቻምፒዮኖችን የሚገልጽ ምርጥ ማሊያ ነው። ይህን ማሊያ ደግሞ በኤ ስታንዳርድ ውስጥ ከፍ አድርገን ፋር የሚለው ስታንዳርድ ውስጥ አስገብተነዋል። በሁለተኝነት ደግሞ ምናየው የብራዚል አዌይ በጆርዳን የተሰራው ይሄ ማሊያ ነው። እንግዲህ ይሄ ማሊያ እንደምታዩት የብራዚል በዓለም ዋንጫ የተጠበቀን ያህል ፐርፎርም ባያደርግም ማሊያቸው በጣም አውትስታንዲንግ እና ክላስ የሆነ ማሊያ ነው። እንግዲህ የብራዚል ማሊያ በተለያዩ ሀገራት ያልተለመደ ማሊያ ሲሆን አሁንም እንግዲህ ብራዚል ከሌሎች ስትሪት ዌሮች ጋር እንዲሄድ አድርጎ የተሰራ ምርጥ ማሊያ ነው። እንደምታዩት የብላክ እና ዳርክ ብሉ ሚክስቸር አለው። እዚህም አካባቢ የላይት ብሉ እና የየሎ ስትራይፕስ ብራዚልን የሚያመለክት ስትራይፖች አሉት። ይሄ ማሊያ ደግሞ በጣም ደስ የሚላችሁ ነገር ሲደረግ የአንገት ኮሎም ያምራል፣ ፍሎ ያደርጋል ነው ከአንገታችሁ ጋር ይሄዳል ምናምን እና ማሊያ ልግዛብላችሁ የምታስብ ከሆነ ይሄን ማሊያ ሪኮሜንድ አደርጋቸዋለሁ። ይሄን ማሊያ ደግሞ በእኛ ስኬል መሰረት እንግዲህ ስትሪት ዌር ላይ በጣም የሚያምር ማሊያ ነው ብለን ስለምናስብ እንግዲህ ኤ ስኬል ላይ ያስገብተነዋል። በሶስተኝነት ደግሞ የምናየው የሳውት አፍሪካ አዌ ጀርዚ ነው። እንግዲህ ይሄ ማሊያ እንደምታዩት በጣም ምርጥ ማሊያ ነው። ጎልደን ስትራይፕ በአዲዳስ የተሰራ ጎልደን ስትራይፕ ያለው ግሪን ወይም አረንጓዴ ዳርክ እና ላይት ግሪን ያለው ምርጥ ማሊያ ነው። ይሄ ማሊያ ደግሞ ደስ የሚላችሁ ነገር አፍሪካነትን የሚገልጽ ወይም ኦን ብታደርጉት ደስ የሚል አሪፍ ማሊያ ነው። ከኛ ከለር ጋር የሚሄድ አሪፍ ማሊያ ነው ብዬ አስባለሁ። እንግዲህ ይሄ ማሊያ ደግሞ በእኛ ስኬሊንግ መሰረት ውስጥ ያው ትንሽ እዚህ ያሉት ከብደውታል መሰለኝ። ደቡብ አፍሪካ የዓለም ዋንጫ ትንሽ እንደከበደው አንጻር ማሊያውም ትንሽ ዞሩ ከሩበታል በሚለው እንዲያዘው እና ከኛ አንጻር መሰረት ሲሰተናታል። እንግዲህ ሳውት አፍሪካ ሲ ገጭተንሻል። እንግዲህ ደቡብ አፍሪካ በቀጣይ ከምናየው ማሊያ ጋር ደግሞ በጣም ተመሳሳይ ማሊያ ነው። እንግዲህ አሁን ደግሞ የምናየው የሜክሲኮ ሆም ኪት ነው። እንግዲህ እንደምታዩት ይሄ ማሊያ ይሄው እዚህ ጋር እንደምታዩት በአዲዳስ የተሰራ የሜክሲኮን ታሪክ የሚገልጽ በጣም የሚያምር ማሊያ ነው። እንግዲህ እንደምታዩት የዓለም ዋንጫው ላይም እኔ ስመለከት የነበረው አብዛኛው የሜክሲኮ ጨዋታዎች አይቻለሁ። በጣም የሚያምርና የሚስብ ማሊያ ነው። በአዲዳስ የተሰራ አሪፍ ማሊያ ነው። ይሄን ማሊያ ደግሞ በእኛ ስኬል መሰረት ውስጥ እንግዲህ ከሲ ወደ ፋየር ወይም ቤስት በምንለው ውስጥ አንጻር ቤስት አድርገነዋል። እንግዲህ ልዩነትን ታዩታላችሁ። ተመሳሳይ ማሊያ ሆኖ ግን ይሄኛው ትንሽ አፒሊንግ አይደለም። ሜክሲኮ ደግሞ በጣም አሪፍ ነው እንግዲህ እንደምታዩት። ስለዚህ ፋየር ወይም አውትስታንዲንግ የሚለው ሌቭል ውስጥ አስገብተነዋል። በቀጣይነት ደግሞ የምናየው የፈረንሳይን አዌ ኪት ነው። እንግዲህ የመጀመሪያ ናይክ ኪት ነው። እንግዲህ አሁን እያየን ያለ ነው። በዚህ ካቴጎሪ ውስጥ እስካሁን ያየናቸው አብዛኞቹ የአዲዳስ ሲሆኑ ይሄ ኪት ደግሞ በዚህ ከለር የተሰራበት አንደኛ ምክንያት በ1886 ፈረንሳይ ለአሜሪካ ስታቹ ኦፍ ሊበርቲ ጊፍት ሰጥታታለች። የዚህ ጊፍት ደግሞ ከለሩን ወይም የአሜሪካና የፈረንሳይን ሪሌሽንሺፕ ኢንዲኬት ለማድረግ ነው። በዚህ ኪት አንጻር ናይኪን ማሊያ የሰራው እንደምታዩት በጣም ደስ የሚል ማሊያ ነው፣ ግን ብዙ ዲቴይል የለውም። አንድ ከለር ብቻ ነው ፍሎ የሚያደርገው ከላይ እስከታች እና ቀለል ያለ ከለር የምትወዱ ከሆነ ይሄ ማሊያ ልትወዱ ትችላላችሁ። እኔ ግን ብዙም ይሄ ማሊያ አፒል አላረገኝም። ግን ፈረንሳይ ቡድንን በጣም አፕሪሺየት ማድረገው ቡድን ነው። እንዴት ፋይናል ወይም ዋንጫውን ሊበላ እንዳልደረሰ አላውቅም። እና በዛው አንጻር ደግሞ ይሄን ማሊያ በእኛ ካቴጎሪ መሰረት የቢ ወይም ቢ ስኬል ውስጥ አካተነዋል። ሶስተኛነት ደረጃ ማለት ነው። ያው ትንሽ ዲቴይሊንግ ቢኖረው አሪፍ ማሊያ ነው ብዬ አስባለሁ። ቀጣይ ደግሞ የምናየው እዚህ ጋር እንደምታዩት በአዲዳስ የተሰራው የቤልጅየም አዌ ኪት ነው። እንግዲህ ይሄ ኪት በጣም አፒሊንግ ነው፣ በተለይ ለሴቶች ትንሽ ፒንክ ከለር ስላለው አፒል የሚያደርግ ይመስለኛል። ግን ለወንዶችም በጣም አሪፍ ማሊያ ነው። እንግዲህ
ከስትሪት ዌር ጋር የሚሄድ ይመስለኛል። ከቤልጅየም ጋር ምን ያህል ሪሌሽንሽፕ እንዳለው እንግዲህ አልገባኝም፣ ግን ማሊያው ከሌሎች አለባበስ ጋር የሚሆን ቤልጅየም ተጫዋቾች ስለሚሰሩ በጣም የወደድኩት ቤልጅየም በጣም ካስገረሙኝ ቡድኖች ውስጥ አንዱ ነው በዚህ ዓለም ዋንጫ እና ይሄን ማሊያ ደግሞ ከለሪንጉ ደስ ስላለኝ በኤ ወይም ከነ ብራዚል እኩል አድርጌዋለሁ። እንግዲህ ይሄ ማሊያ በጣም ደስ የሚል ማሊያ ነው። ትንሽ ሞር ዲቴይል ቢኖረው እንግዲህ ከዚህም በላይ ከፍ የሚል ይመስለኛል፣ ወይም ካልቸራል ሪሌሽንሽፕ ቢኖረው አሪፍ ማሊያ ይመስለኛል። ቀጣይ ደግሞ የምናየው እንግዲህ የስዊድን ወይም የቪክተር ዮኬሬሽ እና የአሌክዛንደር ኢሳቅ የሆነችውን ሀገር እንግዲህ ማሊያን የምናየው እንግዲህ ይሄ ማሊያ እንደምትመለከቱት በጣም ዲቴይሊንጉ የሚያምር ሳይዙ፣ ከለሪንጉ በጣም እንደምትመለከቱት እንግዲህ ምርጥ የሆነ ማሊያ ነው። በጣም ወድጃለሁ። ስዊድንም እነስርሞኛል። ኤላንጋ በጣም ምርጥ ተጫዋች ነው፣ ወድጃለሁ። በዚህ ዓለም ዋንጫ ምርጥ ተጫዋቾችን አይተንባታል የዚህ ዓለም ዋንጫ እና ማሊያው እንደምትመለከቱት በጣም የሚያምር ማሊያ ነው። እኔም በዚህ ማሊያ እንግዲህ ፋየር ወይም አውትስታንዲንግ ከሚሉት ማሊያዎች ውስጥ እንግዲህ አንዱ አድርጌዋለሁ። አዲዳስ እንግዲህ እዚህ ጋር ምርጥ ስራን የሰራው ናይክን እንግዲህ ዘንድሮ አዲዳስ እንዴት ነው ናይክ አልቻለችም ትንሽ እንግዲህ፣ ግን አዲዳስ ይመቻት። ያ ወደ ቀጣይ ማሊያ እንሄዳለን ማለት ነው። ቀጣይ ደግሞ የምናየው እንግዲህ የፖርቹጋል ወይም የCR7 ግሬተስት ኦፍ ኦል ታይም ይባላል። እንግዲህ አሁንም ይቀራል አይቀርም አናውቅም። እንግዲህ ሜሲ ትንሽ ዙሩን እያከበደችባት ነው፣ ግን እንደምትመለከቱት እንግዲህ ይሄ ጀርዚ የመጀመሪያው ወይም ከናይክ እና ከአዲዳስ ውጭ የፑማ ብራንድ ነው። እንግዲህ የምታዩት እንግዲህ በጣም ፑማ በዚህ ማሊያ ላይ ጊዜ ፈጅቶ አሪፍ ስራን የሰራው ብዬ አስባለሁ። ፌድ ያደርጋል። ከሌላ አለባበስ ጋር ደግሞ በጣም ሊመች የሚችል ብዙ የሮናልዶ ደጋፊዎች ካላችሁ ከቀዩ አንጻር እንግዲህ ይሄን እንድታስቡበት ፈልጋለሁ። ያ ሜቢ እኔም አቅሙና ጊዜው ካለኝ እንግዲህ ይሄን ማሊያ ፐርቼስ የማድረግ ይመስለኛል። እንደምትመለከቱት እንግዲህ ዲቴይሊንጉ ያምራል። ከፖርቹጋል የውሃ ሀገር ጋር ይያዛል። ከዛም በተጨማሪ ደግሞ ኮሌታው እንኳን ደስ ይላል። የእጅ ዲቴይሊንጉ አሪፍ ነው እና ፑማ በጣም አሪፍ ነው። እንግዲህ በጫማዎችና በቱታዎች ነው የሚታወቀው። እዚህ ጋር ግን ማሊያውን በጣም አውትስታንዲንግ በሆነ ክላስ ነው የሰራው። ይሄን ማሊያ ትንሽ ፖርቹጋል ተጠብቃት ነበር እና አረቃ ስላልሄደች በዓለም ዋንጫ እንግዲህ ይሄን ማሊያ በደንብ ላየው ስላልቻልኩ የሲ ክላስ ውስጥ አስገብተናታል። እንግዲህ እስቲ ምን ታስባላችሁ እናንተ ስለዚህ ማሊያ? እስካሁን ሬቲንጉ ምን ታስባላችሁ? ምን ይሻሻል? አሳውቁኝ። ወደ ቀጣይ ማሊያ አሁን ደግሞ እንግዲህ እንደምትመለከቱት አዲዳስ ነው። አሁንም እንግዲህ እዚህ ጋር ደግሞ ጃፓን ሆም ጀርዚ ነው እንግዲህ የምናየው። እንደምትመለከቱት በጣም ዲሳይል ነው። ትሪዲንግ ፕሪቲንጉ ያምራል። ጃፓን አሪፍ ተጫውታለች በዚህ ዓለም ዋንጫ። ማሊያዎቿም አሪፍ ናቸው። ይህም ማሊያ የምትረጥኩበት አንድ ካቴጎሪ ከጂንሶች ጋር በጣም ይሄዳል ብዬ ስለማስብ ነው። ከዛም ውጭ ደግሞ የጃፓንን ሄሪቴጅ በትንሹ ያሳያል ብዬ አስባለሁ እና ይሄን ማሊያ ደግሞ በእኛ ካቴጎሪ ሲያርገነዋል። እንግዲህ ትንሽ ኢምፕሩቭመንት ቢኖረው ይገባል። ኤዥን ታይፕ ኦፍ ቫይብ ሊሰጠን ይገባል ብዬ ስለማስብ ነው። በቀጣይ ደግሞ እንግዲህ የምናየው የኩራሳው ወይም አሪፍ የሆነችው የአይላንዱ ሀገር የኩራሳው ማሊያ ነው የምናየው። አዌኪቷ ነው ይሄ። እንደምትመለከቱ እንግዲህ ሽራማ ካለር ያለው ሲሆን በጣም የሚያምር ማሊያ ነው። ከሌላው አለባበሱ ጋር ከቱታዎች ከጂንሶች ጋር ይሄዳል ብዬ አስባለሁ። ትንሽ ያው ፕሌን ከለር ሆነ እንጂ በጣም አሪፍ ከለር ነው እና ይሄን ማሊያ ደግሞ የቢ ክላስ ሰተናል። እንግዲህ በእኛ ሬቲንጋችን በጣም አሪፎች ማሊያዎች አይተናል። እንግዲህ ሌሎች ምን ማሊያዎች ቀሩ? እዚህ ካቴጎሪ ላይ መሻሻል ያለበት ምን ማሊያ ነው ብላችሁ ታስባላችሁ? በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ዶንት ፎርጌት ቱ ሰብስክራይብ። ባይ ባይ።